ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው እያልን ይህንን የመዳንን ወንጌል ልናውጅ ዛሬ በ5/10 ወር 2018 ላይ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት ልናወራ መጥተናል። የአባቴ ብሩካን እንዴት ናችሁ? ወንድማችሁ መስፍን ነኝ። እንዴት ናችሁ? ወንጌል እየተሰበከ ነው። ጌታ እየተመለከ ነው። እንዴት ነው? አሜን ማራናታ ጌታ ሆይ ቶሎና የምንለው ጌታችን እስኪመጣ ድረስ ይህንን የመዳንን ወንጌል እያወራ ነው። እንግዲያውስ ካወራ ነው እግዚአብሔር ሁላችንን ይባርከን። ጌታ ለዘላለም የተባረከ ይሁን። ከጥንት ጀምሮ በአባቶቻችን የሰራ አምላክ ዛሬም ደግሞ በእኛ ሊሰራ የወደደ ልዑል እግዚአብሔር እርሱ የተባረከ ይሁን። ወንጌል ይለውጣል፣ ወንጌል ያሸንፋል፣ ወንጌል ያሻግራል እያልን የእግዚአብሔርን ወንጌል እንናገራለን። ከትላንትናው በበለጠ እናወራለን፣ ከትላንትናው በበለጠ እንመሰክራለን። ምክንያቱም እግዚአብሔር አምላክ እድልን ሰጥቶ፣ እግዚአብሔር አምላክ ረድቶን፣ እግዚአብሔር አምላክ አግዞን በዚህ ካስቀመጠን የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት ለትውልድ ልናወራ የተመረጠን፣ የተረዳን፣ የታገዝን እኛም የሰማይን አምላክ ልዑል እግዚአብሔርን እናከብረዋለን፣ እናመልከዋለን፣ እናውጃለን። ጌታ ለዘላለም ይባረክ። በኃይልና በስልጣን የእግዚአብሔርን ወንጌል ሲናገሩ የሰማይ አምላክ እግዚአብሔር የአፋቸውን ቃል እያጸና ከነሱ ጋርም እየሰራ እንደነበረ ይህንን መጽሐፍ ቅዱስ ቁልጭ ግልጽ በሆነ ሁኔታ ያወራናል። ኢየሱስ ጌታ ነው። ጌታ ለዘላለም ይባረክ። የምህረት እጁን በእኛ ላይ ያደረገ፣ ቸርነቱን በእኛ ላይ ያደረገ፣ ወንጌሉን እንድናወራ የረዳን የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ለዘላለም ይባረክ። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። ቸርነቱን፣ በጎነቱን፣ መልካምነቱን ቀምሰነዋል፣ አይተነዋል፣ እናወራዋለን። እንዲህ ልበላችሁ በማህበራዊ ሚዲያ ያላችሁ ወንድሞቼ፣ ወዳጆቼ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ኢየሱስ ጌታ ነው። ሃሌሉያ።